በረሃብና ድርቅ አገር ተስተጓጉሎ ምን ይሰራል ወጣት ያውም ተኳኩሎ። አንድ እጅ ከደቡብ አንድ እጅ ከምዕራብ አንድ እጅ ከምስራቅ እንያያዝና ራብ ከኛ ይራቅ። ሌላ ቀን ይደርሳል ቁጭ ብሎ ማውራቱ ስለ ሀገር ጭራቅ። ሰላም እንደምን አላችሁ ጋይስ? አሁን የምንገኘው በደብረ ብርሃን የስደተኞች መጠለያ ካምፕ ውስጥ ነው የምንገኘው። እንደምትመለከቱት በጣም ባስቸጋሪና ባሰቃቂ ሁኔታ ውስጥ ለ5 ዓመት ያክል እዚህ አሳልፈዋል እና እነዚህን ወገኖቻችን ልንደርስላቸው ይገባል። ሰው ለመርዳት ሰው መሆን በቂ ነው ብለን ሁላችንም ተሰባስበን እዚህ መተናልና ውስጥም ገብተን የሚተኙበትንም አይተናል። በጣም ያው የደብረ ብርሃን ብርድ ይታወቃል። መሬት ላይ የሚተኙት የሚለብሱት ልብስ የላቸውም፣ ፍራሽ እንኳን የላቸውምና በጣም ብዙ ህዝብ ነው ያለው። ከ16000 በላይ ህዝብ እንዳለ ተነግሮናል። ለዚህ ሁሉ መጠለያ ያስፈልጋል፣ የሚለብሱት የሚጠጡት ብዙ ነገር ያስፈልጋልና የኢትዮጵያ ህዝብ ሁሌም ከጎናችን እንደሆነ እናውቃለን። አገር ውስጥም ያላችሁ አገር ውጭም ያላችሁ ደጋግ ኢትዮጵያውያን እባካችሁ ለእነዚህ ሰዎች ፈጥናችሁ ድረሱ ብዬ አሳስባለሁ። ልጆች እንደገና ዙሪያዬ ጨልሟል፣ ለኔ አልነጋም ገና ገና በልቤ ላይ ጸጸት ሐዘን ዘርተሽብኝ ከእንቅልፌ ስነቃ እባክሽ አትሂጂ። ቤተሰቦቼ ምንም አይነት ችግር እንዲነካብኝና የሰው ፊት እንዳይብኝ አልፈልግም የሚል ኢትዮጵያ ይሄንን ቪዲዮ ኮፒ ሊንክና ሪፖስት በማድረግ ቢያንስ መርዳት የሚችል ሰው ጋር ሼር በማድረግ ተባበሩ። እነዚህ ላይን የሚያሳሱ ልጆች እናትና አባቶች ከአማረ ቤታቸውና ሞቀ ካለ ጎጇቸው በችግር ምክንያት ተፈናቅለው የእኛን እርዳታ ይሻል። እኛም የግዴታችንን እንወጣ ብለን